አፋር አሁንም ነገም የተሳደደበት ታሪክ የለውም። ሰውንም አያሳድም። ሰላም ፈላጊ ነው። አሁንም ነገም በሰላም አንደራደርም። እኛ በመከላከያና በፌደራል ፖሊስ ዛሬም ነገም አፋር ታጅቦ በሐዋሽ አያልፍም። ይሄ ድርድር የለው በጭራሽ አናልፍም። ለምን ካሁን በኋላ የሚሞት ዜጋ የለማ። እስካሁን ድረስ እየተገዳደልን የመጣ ነው። እስካሁን ድረስ የሚሞተው ደግሞ አፋር ሴትም ወንድም እየሞተለት የመጣ ሰላም ነው። ይሄ አፋር ሀገሩን ይዞ የኖረው እስከ ዛሬ ድረስ ከውጭ ወረራ እየጠበቀ መጥቷል። ከሀገር ውስጥ ወረራ ደግሞ የሚሄድበት የለውም። ሁላችንም አብረን እንኑር ነው። ታጅበን በመከላከያ ይሄ ውርደት ነው። ዶክተር አብይ ያላ አሁን ዶክተር አብይ እስካሁን ድረስ አፋር ባንተ ቅድም ሰውየው እንዳለው እኔ ነብይ ያልልም። ከዛ ውጭ ግን አፋር ባንተ ላይ በጣም ትልቅ ተስፋ ነበረው። በጣም አሁንም ተስፋ አለን። እስካሁን ድረስ አንተ አጠገብ ላልደረሰ ጉዳይ ሊኖር አይመስለኝም። ቢደርስም የሚያዳግት ነገር ካለ ብዙ ችግሮች የቆየ ችግር ስለሆነ በ10 ወር ውስጥ እልባት ያገኛን አንልም። ለምን አልሰጠህንም አንልም። ብዙ ስራ የጠበቀ ስራ ስላለ የዚህ ቅሬታ የለብንም፣ ጥርጣሬም የለብንም።